ሰላም ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ ውዶችዬ። የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ ለየት ባለ ማለት ነው። እንግዲህ እንደምትመለከቱት ግሪን ፔፐር ካሮት አለን ማለት ነው። ዛሬ እንግዲህ አብረን ነው የምንሰራው። ተከታተሉ ውዶችዬ። እንግዲህ እንደምትመለከቱት ከዚህ ግሪን ፔፐር ካሮት አለና እንደምታዩትኝ ከዚህ አዘጋጅቻለሁኝ። እንደዚህ ይህ የምትመለከቱት የዶሮ ስጋ ነው የተፈጨ ማለት ነው። እንደዚህ ወደ ጋለ መጥበሻችን እናደርገዋለን። ያው ቪዲዮውን ማላስረዝምባቸው መጣር ነው የማደርገው ማለት ነው። ከዚህ እንጨምራለን በርበሬያችንን፣ ከዚህ ካሮታችንን እንጨምራለን። እንግዲህ እነዚህ የምትመለከቷቸው ግብአቶች ማለት ነው። ብላክ ፔፐር፣ ትንሽዬ ጨው፣ ማጂ 2 ማጂ ማለት ነው የጨመርኩት። እናንተ እየፈለጋችሁትን ቅመም መጨመር ትችላላችሁ። ይሄ ደግሞ ማሳያችሁ ቺስ ነው። ቺስ ጅብና ማለት ነው። ጅብና ካሳ ይሄ የምታዩት 2 ማንኪያ ጨምርበታለሁኝ። ምክንያቱም ይሄ የሚጨምርበቱ ከምሰራው እንዲህ የመጣበቅ ባህሪ እንዲያመጣልኝ ነው። በዛ ላይ ቆንጆ ነው ማለት ነው። እንግዲህ እንደምትመለከቱት ይሄን የምሰራው ይሄን ጠርዙን በደንብ እናወጣዋለን ማለት ነው። ጠርዙን በደንብ እንቆርጠዋለን። ከዚህች የምትመለከቷቷ ጠርዟን ማያይዝባት ናትኝ። ትንሽዬ ሊጥ ናትኝ። አሳምቡሳ ስንሰራ ጠርዙን እናስይዘለን እንደዛ ማለት ነው። ያው ይሄ ጅብና ካሳ ነው። ይሄ መሀል ላይ አደርግበታለሁ ምክንያቱም የሰራሁትን ከዚህ ሳረግ ጥብቅ አርጎ እንዲይዝልኝ ማለት ነው። አያችሁ እንደዚህ መሀል ላይ ቁጭ ሳረግ ይይዘዋል። ያው እንግዲህ ይቅርታ ትንሽ ሳውንድ ይኖረዋል። ያው የኩሽናችን ሳውንድ ትንሽ ወጣ ያለ ነው። ይቅርታ። ያያችሁ እንደዚህ ጠርዙን ትቀቡታላችሁ ማለት ነው እንዲያያዝላችሁ። እዚያ እንደዚህ በደንብ ታያይዙታላችሁ። ከዚህ ደግሞ እንቁላላችንን እንመታለን። የሰራነውን ወደዚህ እንትን እንላለን ማለት ነው። እንነክረዋለን ማለት ነው። እንደዚህ መታ እናደርገዋለን። እንደዚህ አድርገን ያው ከዚህ የምትመለከቱት ዳቦውን አድርጌ ፈጭቸው ነው። ከዚህ እንደዚህ እናደርገዋለን ማለት ነው። ከዚህ እንደጨረስነው ወደ ጋለ ዘይታችን እንጨምረዋለን ማለት ነው። እንግዲህ ያው ረመዳን ያው ብዙ ነገር ነው የምንሰራው። እንግዲህ አይዟችሁ በሰላም አስጀምረው በሰላም ያስጨርሰን። የክርስቲያኑም የሙስሊሙም ያው ጾማችን በአንድ ላይ ነው።
አይዞን እላለሁኝ። እንግዲህ እንደዚህ እናደርገን ወደ ዘይታችን እናጋባለን። እና በዚህ አጋጣሚ ውዶችዬ በጣም ነው ማመሰግናችሁ። በእውነት ነው የምላችሁ። እንደዚህ በተለይ ላይ በምገባበት ሰዓቴን ጠብቃችሁ እንደዚህ ላይክ ሰብስክራይብ ለምታደርጉልኝ በእውነት በጣም ነው ከልብ ማመሰግነው ውዶችዬ። አሁንም ቢሆን ያው አበረታቱኝ እላለሁኝ። ያው አዲስ ነኝ፣ አበረታቱኝ። ምክንያቱም እናንተ ስታበረታቱኝ ደግሞ እኔ የበለጠ ጎበዝ እንዲሆን ማለት ነው፣ ጎበዝ እንዲሆን እና አበረታቱኝ እላለሁኝ። በዚህ አጋጣሚ ከልብ ነው ማመሰግነው። እና እንግዲህ እንደዚህ አርገን እንጠብሳለን። እንግዲህ እንደምታዩትኝ ይኸውላችሁ በጣም ቆንጆ ነው። በዛ ላይ በእውነት ነው የምላችሁ በጣም ጣፋጭ ነው። እርግጥ አሁን ላይ እኛ ያው ጾመኛ ነን። እኛ አሁን ያገኘነውን አንበላም ማለት ነው። ያው በፊት ጊዜ እየሰራሁኝ እንደዚህ ስበላ ነበረ፣ ግን አሁን ላይ ጾም ነው እላችኋለሁኝ። እንግዲህ እንደምታዩት እንደዚህ ማለት ነው። እንደዚህ ትቆርጡታላችሁ። ያው የተረፈነውን እንደዚህ እንሞላዋለን። ግድ ነው፣ ምክንያቱም ዘይቱ ሲነካው ወደ ላይ እንትን ይላል፣ ብድግ ይላል ማለት ነው። ውስጡ ክፍት ይላል፣ ይከፍታል፣ ክፍት ያደርገዋል። ከዚያ ያው ጨምረዋለሁ ማለት ነው። አያችሁ መሀል ላይ አለ በፊቱ፣ ግን ቢሆንም እሞላዋለሁ አንጥቼ ማለት ነው። እና እንግዲህ ውዶችዬ እንደምትወዱት ተስፋ አደርጋለሁኝ። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እላለሁኝ። አብራችሁኝ ስለሰራችሁ እኔ ጋር ከጎኔ ሆናችሁ ከልብ ነው ማመሰግነው። ወዳችኋለሁኝ። ባይ